የሚቃወሙንና በመንገዳችን እንቅፋት የሚሆኑ ሰዎች በጣም ጥቅም አላቸው በህይወታችን ውስጥ መኖራቸው። ሰዎች ነን፣ ብዙ ድካም አለብን፣ የተሳሳቱ ውሳኔዎችን እንወስናለን። ምኞታችን ጥሩ አይደለም፣ በጣም መገራት አለበት። ስለዚህ በዙሪያችን ሆነው የሚቃወሙንና እንቅፋት የሚሆኑብን ሰዎች በጣም ጥቅም አላቸው። ለነዛ ለክፉ ምኞታችን ተላልፈን እንዳንሰጥ በነፃነት እየኖርን ያሻንን እንዳናደርግ ይጠብቁናል፣ ይከላከሉናል። ስለዚህ በዙሪያችን ያሉትን የሚቃወሙንን ሰዎች፣ እንቅፋት የሚሆኑብንን ሰዎች በማባረር ወይም ከነሱ በመሸሽ ጊዜ ማጥፋት አለብን ብዬ አላስብም። ሰዎች ነን፣ ብዙ ምኞት አለን፣ ብዙ ልቅ የሆኑ ፍላጎቶች አሉብን። ስለዚህ እነዛ ሰዎች ጠባቂዎቻችን ናቸው። እነዛን ሰዎች ጭፍን በሆነ ጥላቻ ልንመለከታቸው አይገባም። በተለይም በቤተ ክርስቲያን ውስጥ የእግዚአብሔር ያልሆነ ፈቃድ እንዳይፈጸም ከሚከላከሉ ነገሮች መካከል አንዱ የሚጠሉን የሚቃወሙ ሰዎች ናቸው። እነሱ መኖራቸው ጥሩ ነው ለማለት ነው።